የመጨረሻና ትልቁ ኩርፊያ የመጣ ግን ልክ ትግራይ ላይ እንደዘመተ የኤርትራ መንግስት ከኛ ጋር ለምንድነው ፋኖ ማጥፋት ላይ እኛ ጋር ማይዘምተው? ዋናው ጥያቄ ይሄ ነው። ይሄን ጥያቄ ደግሞ በኤርትራ መንግስት ኦፊሻሊስት ጠይቆ ነበር። አብይ አህመድ ፋኖን እናጥፋ ብሎ የኤርትራ መንግስት ጠይቆ ነበር። በዛ ምክንያት ነው ኩርፊያ መጣው ማለት ነው። አሁን ኦፊሻሊ ይሄ ነው ባሰማም ኦፍ ኮርስ እዛም እየተከደ የሚነገርና የሚደረግ ነገሮች ነበሩ። በአጭር ጊዜ ውስጥ ኢትዮጵያ ውስጥ ያሉ ታጣቂዎችን እናጠፋለን፣ ትጥቅ እናስፈታለን እና የፋኖና የትግራይ ብዙ መናገር ባልፈልግም ጊዜ ለመቆጠብ በጣም የተለያየ አርስትና የተለያየ ነገር ነው። ጌታቸው ረዳ ፕሪቶሪያ ውል ስለተኮላሸ ነው የኤርትራ መንግስት አኮረፈ ይላል። ግን ያሉን ሚሳኤሎችና ያሉን መሳሪያዎች አስመራ ላይ ነው መናፈስ ሲል ግን የኤርትራ ህዝብና መንግስት ይናደዳል ወይ ይቆጣል ብሎ አላሰበም። ፋኖ ላይ ጦር የሚያዘምትበት ምክንያት የኤርትራ መንግስት ምን ስለሆነ ነው? ምን ስላገናኘው? ምን ስለተደረገ? የትኛው ቀን ነው ፋኖ ከ4 ኪሎ በኋላ ወደ አዳሃሎ ብሎ የዘፈነና የፈከረ የሸለለ? ስለዚህ እዚህ ላይ ብዙ መናገር አልፈልግም፣ ብዙ ስለሆነ በቪዲዮም በምንም የተያዘ። ስለዚህ ኩርፊያው የዶክተር አብይ አህመድ ወይ ደግሞ የብልጽግና መንግስት እነዚህን ሰዎች ፋኖ የሚባለውን ማጥፋት አለብኝ። ለዚህ ደግሞ ምናልባት በግልጽ ባልናገርበትም ያው ሚዲያ ላይ እንናገርበታለን። የዶክተር አብይ አህመድ ወይ ደግሞ የብልጽግና ፓርቲ ፍላጎት አንድ ፍላጎት አለ። ትግሬዎችንና የኤርትራ መንግስት ማዋጋት፣ ትግሬንና አማራ ፋኖን ማዋጋት፣ እንከዛ በኋላ ደግሞ ስልጣኑን ወይ አምባገነንነቱ ወይ መስፍናዊ መንግስቱን መትካል። ይሄን ደግሞ የኤርትራ መንግስት ከማንኛውም የሚሰበሰቡ መረጃዎችን እንደዚህ ሰብስቦ አንድ ላይ ልክ እንደ ፓዝል አገጣጥሞ ለካ እንደዚህ የተደረገው ለካ እንደዚህ ነው፣ እንደዚህ ሆነው ለዚህ ነው፣ እንደዚህ የተባለው ለዚህ ነው፣ አንድ ጊዜም እንደዚህ እነዚህ ሁሉ ነገሮች አሰባስቦ ሲያይ በማንኛውም መልክ የኤርትራ መንግስት ትግራይ ላይ ካሁን በኋላ ለሚደረግ ጦርነት እጁን አያስገባም። አለዛን ኤርትራ መንግስትና ህዝብ ላይ ሚሳኤል እስካልተተኮሰ እንደበፊቱ ከፋኖ ጋር በሚደረገው ጦርነትም ከሆነ የአስታራቂነት ሚናውን መጫወት ነው የሚፈልገው። ካልሆነ ግን በማንኛውም አይነት መልክ መሳሪያ አስታጥቆ ወታደር ልኮ የሚዋጋበት የሚያሳትፍበት ምክንያት የለም። የኩርፊያው ዋና ምክንያት ጌታቸው ረዳም አንዳንድ የብልጽግና ሰዎች እንደሚሉት ሳይሆን ኩርፊያው ፋኖን ለማጥፋት በምናደርገው ዘመቻ የኤርትራ መንግስትና ሰራዊት ለምንድን ነው የማይተባበረን? 4 ነጥብ። ከዚህ ውጭ ብዙ ነገር ሊባል ይችላል፣ ተቀባይነት የለውም በማንኛውም አይነት መልኩ። ኢሳያስ አፈወርቂ ተkhoሊፍና ብሏል እንዴ? 20 ዓመት ሙሉ ኢሳያስን ከቤት እንደማይወጣ አድርገን ዘግተነው አብይ አህመድ መጥቶ ነው ማዕቀቡ ምኑም እንዲነሳ አድርጎ እንዲወጣ ያደረገው ብሎ እነሱም እስካሁን ድረስ ቁጭት አለባቸው ወይስ የኤርትራ መንግስት እያንዳንዱን የግድ መናገር አለበት? ቁጭት አለባቸው እስካሁን። አክሊሉ እንግዲህ ይሄ በሁለቱ ሀገራት መሃል በመንግስታትና በህዝቦች የሚባሉ ነገሮች ሉዓላዊነትን አንዱ ያንዱን ከመንካት አንፃር የሚደረጉ ነገሮች በእርግጥ ልክ ነው፣ ግንኙነትን ያሻክራል። አሁን ቀደም ሲል አንተ የጠቀስከው እነ ሽመልስ አብዲሳ ቢሮ ያ ካርታ መቀመጡ አንዳንድ ነገሮች መደረጋቸው በአንጻሩ በኤርትራውያንም በኩል ባለፈው በጃፓን የኤርትራ አምባሳደር እንደዚሁ የኢትዮጵያን አጠቃላይ ሁኔታ ከማሳነስና ከማኮሰስ ታሪኳን ለኢትዮጵያውያን ኢትዮጵያን ለምንወድ ጥሩ ያልሆነ ነገር የሚሰጡ ነገሮች አንዳንድ የኤርትራ ባለስልጣናትም ያደርጋሉ። እንዲህ አይነት የኢትዮጵያን ክብር ዝቅ የሚያደርግ በእርግጥ በሶሻል ሚዲያ ላይ አሁን ከፍተኛ የሆነ እንትን ነው ማየው በብልጽግና ደጋፊዎችና በኤርትራውያን መሃል የሚደረገው ልውውጥ ጤናማ አይደለም። አንዱ ያንዱን ክብር የሚነካ አንዱን የሚያሳንስ የሚያቆስስ ይሄ ነገር ጥሩ አይደለም። ኢትዮጵያውያንም ኤርትራውያንም ተከባብረው አንዱ ያንዱን መብትና ክብር ጠብቆ ነው እንግዲህ ጤናማ የሆነ ሰላማዊ ነገር መፈጠር የሚችለው እንጂ አንዱ ያንዱን እየነካማ ጥሩ አይሆንም የሚለው ነገር አስታራቂ ነው። ለማንኛውም በዚህ አንፃር ምን መደረግ አለበት? አንዳንድ የብልጽግና ደጋፊዎች በሚያደርጉት ትንኮሳ ኤርትራውያንም ኢትዮጵያን በጣም ክብሯን የሚነካ ነገሮችን ሲያደርጉ እናያለን። በእርግጥ በባለስልጣናት ደረጃ አይደለም። አንድ የጃፓን አምባሳደር ካደረጉት ሌሎች ስለማድረጋቸው መረጃው የለኝም። በተረፈ ግን ሰፊ የሆነ ኢትዮጵያን የማጥላላት ዘመቻም ይካሄዳል። ማህበራዊ ሚዲያ ላይ ነው። እንዲህ አይነቱን ነገር ማስቀረት መቻል ብልጽግና ሆም ብሎ ነው እንደዚህ አይነቱን ነገር የሚፈጥረው። በተረፈ አብዛኛው ኢትዮጵያዊ
ከብልጽግና መንደር ውጪ የሆነው ኢትዮጵያዊ ግን በኤርትራ ሉዓላዊነት ላይ ብዙም ጥያቄ የሚያነሳ አይደለም። አሁን ተከባብሮ አንድ ላይ በጋራ መበልጸግን የሚፈልግ ህዝብ እንጂ አሁን ብዙ ጥያቄዎች ያሉበት ህዝብ ነው ኢትዮጵያ ህዝብ። ከወደብ በፊት እኮ ብዙ ጥያቄዎች ይመለሱ። ኢትዮጵያውያን እኮ በአገራቸው የሀገር ባለቤት ሆነው መኖር አልቻሉም እንኳን ሌላ ነገር ሊያስቡ። ስለዚህ ይሄ ትክክለኛው የኢትዮጵያ ህዝብ ፍላጎትና ስሜት መሆኑ መታወቅ አለበት። ከዛ ባለፈ የሚተናኮሱ የብልጽግና ሰዎች የሚያደርጉትን ኤርትራውያን እየተከተሉ እንደዚህ አይነት የኢትዮጵያን ክብር የሚያሳንስ ኢትዮጵያን የሚያጥላላ ነገር ባደረጉ ቁጥር ግንኙነቱ የበለጠ እየሻከረ ይመጣል። ነገ ከነጎዲያ ለሚፈጠረው ቀጠናዊ አንድነት ወይም ደግሞ ኢኮኖሚያዊ ትብብር እንዲህ አይነቱ ነገር መልካም ስሜትን አይፈጥርምና እዚህ ላይ እናንተ ምን ማድረግ አለባችሁ? ትክክለኛው ነገር ነው መደረግ ያለበት። በሌሎች ወጥመድ ውስጥ መግባት የለብንም የሚለው ነገር ላይ በጋራ መሰራት ያለበት ይመስለኛል። ትክክል ነው ማለት እንዲያውም ይቅርታ አድርግልኝና የኤርትራ ህዝብና በተለይ የኤርትራ መንግስት በኤርትራ መንግስት በኩል የኢትዮጵያን ህዝብና የኢትዮጵያን ክብር የሚነካ የሚያጥላላ ነገር ብዙ ሲወጣ አላይም። በተለይ በኤርትራ ሚዲያ ማለት በሻባይትም ብለው በቲቪኤርም ብለው በሐዳስ ኤርትራም ብለው በተለያዩ ባሉት ሚዲያዎች እንደ መንግስት ያ የሚወጣ የለም። በተራ ግለሰቦች የሚወጡ ነገሮችን ከመናገር በፊት ግን በብልጽግና በኩል ያምኖ የኤርትራ መንግስት ትንሽ ሰብሰብ እንዲል ያደረገው አንዳንድ ሌሎች ጋዜጠኞች በኢቲቪ ጋዜጣ ላይ በሚሰሩ ሰዎች ይነገር የነበረ የኤርትራን ህዝብና የኤርትራን ሰራዊት ክብር የሚነካ የሚያንቋሽሽ የሚያጥላላ ስለ ኤርትራ ወጣቶች መሰደድ አሁን የምናየው ቪዲዮ በሳዑዲያ በየመን በኢትዮጵያ ላይ የሚወርደው ነገር በጣም የሚያሳዝን ነገር ነው። እንደዚህ አጋጣማቸው ብለም ፖስት ልታደርገው ሰውነትን የሚዘገንንና ስሜትን የሚነካ ነገር ነው። አናደርገውም። በኢትዮጵያ በኩል ይህ ነገር ሲደረግ እንደ በመንግስት ሚዲያ ላይና በመንግስት ቴሌቪዥን በመንግስት ትላልቅ መስሪያ ቤት ሆኖ ለሚደረጉ ነገሮች ተው ይሄ ነገር ስህተት ነው የአንዲትን ሀገር ትነስም ትለቅም ለምን የጅቡቲን ክብር አይነኩም? ጅቡቲ እኮ 500 ሺህ ህዝብ ያላት ሀገር ነች። ጅቡቲ እኮ የኤርትራን ያህል ወታደራዊ ኃይል የሌላት ሀገር ነች። ጅቡቲ እኮ እንደ ኤርትራ 30 ዓመት ሙሉ ተዋግታ ነጻነቷን ያገኘች ሀገር አይደለችም። ለምንድን ነው የጅቡቲን ክብር የማይነኩ የሚል ቁጣ አንዳንድ ጊዜ አለና የኢትዮጵያ መንግስት ይህን አታድርጉ ባለማለቱ ትልቅ ቅሬታ አለ በህዝብም በመንግስትም። አሁን ላልከው ግን እየተካሰስን መኖር አይደለም ያለብንና በእኛ በኩል የኢትዮጵያን ህዝብ እንደ ህዝብ አማራውንም ኦሮሞውንም ጉራጌውንም ቤኒሻንጉልንም አፋሩንም ጋምቤላውንም የሚያጥላላና ክብሩን የሚነካ ነገር መደረግ እንደሌለበት መደረግም የሌለበት ነውራምና ነውርም የሆነ ስራ ነው። ምክንያቱም ህዝብና መንግስት ህዝብና አገር ካለው ስርዓትና ሲስተም ለይተንና ነጥለን ማየት አለብን የግድ ነው። ኢትዮጵያ ውስጥ ያለ ህዝብ ምን አይነት ምቾት ስላለው ነው ከአቢና የአቢ ተከታዮች የሚያነሱት የማጥላላትና የኤርትራን ህዝብ ክብር የሚነካ የኤርትራን ህዝብ የከፈለውን ዋጋ የሚያሳንስ ነገር ሲናገሩ እዛ ያለው የተጨቆነና የተበደለን ህዝብ በዘሩ በቋንቋው በሃይማኖቱ በክልሉ በብሔሩ የሚገፋን ህዝብ ተመልሰ መስደብና ክብሩንና ስሜቱን ሊነካ የሚችል ነገር ማድረግ ተገቢም አይደለም፣ ስህተትም ነው። 100% እርግጠኛ ነኝ በኤርትራ መንግስት በኩል ተቀባይነት የለውም። ይሄን ነገር እያደረግ ኤርትራ መንግስት ደጋፊና ወዳጅ ነኝ ብለ መጨፈር አትችልም። አንድ ቀን የምትጠየቅበት ይሆናል። በግልጽ ነው የምነግርህ። በፍጹም በማንኛውም ሰዓት ህዝብንና ባህሉን ሃይማኖቱን የህዝቡን ክብር መንካት ነውርና ክልክል ነው። ይህን የሚያደርጉ የሶሻል ሚዲያ አክቲቪስት ወይ የሶሻል ሚዲያ ተጠቃሚዎች ደግሞ የሉም ማለት ትንሽ ይከብዳል።